እንዴት ናችሁ? ዛሬ እንግዲህ ስለ ቴሎ አፕሊኬሽን ሙሉ ገጽታ በደንብ የማሳያችሁ ይሆናል። በዚህኛው ቪዲዮ ማሳያችሁ ምንድን ነው የኤጀንትን የአካውንት ገጽታ ነው የሚሆነው። ለምንድን ያንን ማሳያችሁ ያለሁት የኤጀንትን አሳያችሁ ማለት የሆስቱንም ጠቅልሎ ስለሚያሳይ ቀላል ይሆናል ብዬ ነው። ስለዚህ አሁን እንግዲህ እዚህ ጋር ታች ላይ የሚለው ጋር ስትገቡ ወደ ፕሮፋይል ነው የሚያስገባው። ዋናው ገጽታ እሱ ጋር ስለሆነ ብዙ ነገር ያለው ከዛ ነው ማሳያችሁ። እሱ ጋር ስትገቡ እንደዚህ አይነት ገጽታ ነው የሚኖረው። ስለዚህ ከላይ መጀመሪያ ያለው እዚህ ጋር የእናንተ ፕሮፋይል ነው የምታስተካክሉት። እዚህ ጋር ይሄንን ቀስት ነክታችሁ ስትገቡ ወደ ውስጥ ያስገባችኋል። ስለዚህ እዚህ ጋር ምንድነው የምታደርጉት? ከላይ ፎቶአችሁን ለመቀየር ከፈለጋችሁ እዚህ ጋር ቀስት አለች። አንድ እንደ ኤዲት ማድረጊያ እንደ እርሳስ ምልክት አለች። እሷን ነክታችሁ ትገቡና የተለያዩ ነገሮችን ማስተካከል ትችላላችሁ። እዚህ ጋር ፎቶ መቀየር ከፈለጋችሁ ፎቶ እዚህ ጋር መደመር ምልክቱን ገብታችሁ ትነኩና ትቀይራላችሁ። እዚህ ጋር ወረድ ስትሉ ደግሞ ስም መቀየር ትችላላችሁ። ጾታ ማስተካከል ይቻላል። የልደት ቀን፣ ሀገር እና ሲግኔቸር የሚልም አለ። እሱንም ማስተካከል ትችላላችሁ። እሱን ከጨረሳችሁ በኋላ ከዚህ ከላይ ትመጡና ሴቭ አድርጋችሁ ትወጣላችሁ ማለት ነው። እዚህ ጋር ስማችሁን የምታስተካክሉበት ፕሮፋይላችሁን የምታስተካክሉበት ቦታ ነው ማለት ነው። ከዛ ባክትሉና ደግሞ እዚህ ጋር ምንድነው የሚያሳየው? እዚህ ጋር ስማችሁ ተቀምጧል። ስማችሁ ነው የሚያሳየው። ከዛ አይዲ አለ። እዚህ ጋር አይዲያችሁን ያሳያል። ኮፒ ማድረግ ይቻላል። ቀጥታ ኮፒ ማድረግ ሲያስፈልጋችሁ እችኛዋን የተደራረቡ የወረቀት ምልክት ነገር የሚመስል ያለውን ስትነኩት ኮፒ ያደርግላችኋል። ከዛ ሌላ እዚህ ጋር ያላችሁበትን ስታተስ ነው የሚያሳያችሁ። ኤጀንት ከሆናችሁ ኤጀንት፣ ሆስት ከሆናችሁ ሆስት ነው የሚያሳያችሁ። ከዛ በኋላ ደግሞ እዚህ ጋር ያሉት ሌቭል ነው የሚያሳዩት ማለት ነው። ከዛ ወረድ ስትሉ ፎሎ ያደረጋችሁት ሰዎች ብዛት አለ። እዚህ ጋር ደግሞ እናንተ ፎሎ ያደረጋችኋቸው ወይም ደግሞ እዚህ ጋር ደግሞ ያለው ፎሎ ያደረጓችሁ ሰዎች ነው። ፎሎ ያደረጋችሁ እዚህ ጋር እናንተ ፎሎ ያደረጋችኋቸው፣ እዚህ ጋር ደግሞ እነሱ ፎሎ ያደረጋችሁ ሰዎች ነው። እዚህ ጋር ደግሞ የሚቀመጡ ፎሎ የተደረጋችሁት እናንተም እነሱም ፎሎ ያደረጋችሁ ሰዎች ናቸው የሚቀመጡት ማለት ነው። ከዛ ወረድ ስንል ታች ላይ እዚህ ጋር ምንድነው ያለው? ቻትሩም የሚለው እሱን እዚህ ጋር መታችሁ ኢንተር ስትሉት ወደ ራሳችሁ ሩም ነው ቀጥታ የሚወስዳችሁ። ወደ ራሳችሁ ሩም ቀጥታ ይወስዳችኋል ማለት ነው፣ ያስገባችኋል። ሌሎች ፕሮፋይሎችም ሌሎች ሰዎች ፕሮፋይሎች ጋር ስትሄዱ እንደዚህ ይሄ ኢንተር የሚለውን ስታገኙ ወደ እነሱ ፕሮፋይል ቀጥታ ይወስዳችኋል ማለት ነው። እዚህ ጋር ደግሞ ያሉት ያገኛቸዋቸውን የጊፍት ዝርዝሮች ነው። ያገኛቸዋቸው የተከፈቱ የጊፍት ዝርዝሮች ነው የሚያሳያችሁ። እሱን እዚህ ጋር ማየት ትችላላችሁ። እዚህ ጋር ደግሞ ታች ላይ አሁን ባላችሁ ሌቭል በደረሳችሁበት ሌቭል የተሰጣችሁ ባጅ ወይም ደግሞ ታግ ነው የሚታየው እዚህ ጋር ማለት ነው። ሁለቱ እሱን ነው የሚያሳያችሁ። ስለዚህ የፕሮፋይል ቦታ ይህንን ይመስላል። ስለዚህ አንድ ወደኋላ እንሄድና የሚቀጥለውን ደግሞ እናያለን። ይሄ እንግዲህ የሚመጣው ምንድነው? በየቀኑ በዚሁ አጋጣሚ ላሳያችሁ ብዬ ነው። በየቀኑ ስትገቡ የሚሰጣችሁ ቲኮይን ነው። በየቀኑ ቀኑ አፕዴት ሲያደርግ በየቀኑ ቼኪን ማድረግ ወይም ደግሞ ፈርሞ እንደመግባት ማለት ነው። ይህንን ሪሲቭ ታደርጋላችሁ። በየቀኑ ቼኪን ስትሉ ቲኮይን ይሰጣችኋል ማለት ነው። ሁለተኛው እንግዲህ ዋናው እዚህ ጋር ያለው ቪአይፒ ክለብ የሚባል ቪአይፒ ማለት ምንድን ነው? በኮይን የሚገዛ ነገር ነው። በኮይን የሚገዛ ነገር ነው እና ካሉት ከሌሎች ሆስት የተለየ ጥቅም የምታገኙበት ቦታ ነው ማለት ነው። ስለዚህ እዚህ ውስጥ የተለያዩ ቪአይፒዎች አሉ። ከላይ እንደምታዩቸው ከአንድ ጀምሮ ለጊዜው እንግዲህ አሁን ባለው አፕዴት እስከ 6 ቪአይፒዎች ድረስ አሉ ማለት ነው። 1 2 3 እያላችሁ እስከ 6 ቪአይፒዎች አሉ። 6ቱም የተለያየ ጥቅም አላቸው ማለት ነው። የቪአይፒ መጠኑ ከፍ ባለ ቁጥር የምታገኙትም ልዩ ጥቅም ከፍ እያለ ይሄዳል ማለት ነው። ለምሳሌ የተወሰኑትን ብጠቅስላችሁ ቪአይፒ 1 ስትገዙ፣ ቪአይፒ 1 ስትገዙ
እንደዚህ ፕሮፋይላችሁ ላይ ታግ ይሰጣችኋል ቪአይፒ እንዳለው ብሎ ከዛ ፍሬም ይሰጣችኋል። ስማችሁ ዙሪያ ፕሮፋይላችሁ ዙሪያ እንደዚህ ተከቦ የሚቀመጥ ፍሬም ይሰጣችኋል። ማስዋቢያ ነው ከሌሎች ተጠቃሚዎች ከሌሎች የአፕሊኬሽኑ ተጠቃሚዎች በተለየ እናንተ የምትጠቀሙበትን ነገር ይሰጣችኋል። እንደዛ ነው ቪአይፒ ማለት እና ሌሎችም ታች ላይ ጥቅሞች አሉት። እነሱን በዝርዝር እንደዚህ እየገባችሁ ማየት ትችላላችሁ። ወይም ደግሞ በሌላ ቪዲዮ በደንብ በዝርዝር እሰራላችኋለሁ ይሄንን። ከዛ በኋላ እንግዲህ ቪአይፒውን ለመግዛት ምንድን ነው የምታደርጉት? ታች ላይ የቪአይፒው ዋጋ አለ፣ መግዣው ዋጋ አለ። ይሄኛው ቪአይፒ አንድ የሚባለው 51,000 ኮይን ነው የሚገዛው፣ በ51,000 ኮይን ነው የሚገዛው እና ለ30 ቀን ነው የሚያገለግለው። ለ30 ቀን ነው የሚያገለግለው እንደምታዩት እና በየቀኑ የሚመልስላችሁ ኮይን አለ። የሚመልሰው ስንት ነው? 2,000 ኮይን በየቀኑ ይመልስላችኋል። እና እኔ ለማሳየት ቪአይፒ ቱ ጋር ልሂድና ቪአይፒ ቱን ስገዛ አሳያችኋለሁ ማለት ነው። እዚህ ጋር ቪአይፒ ቱ እዚህ ጋር ታች ላይ እንደምታዩት በ96,000 ኮይን ነው የሚገዛው። በየቀኑ 3,500 ኮይን ይመልሳል እና ታች ላይ ትመጡና ፐርቼዝ የሚለውን አንዴ እነካዋለሁ ማለት ነው። ፐርቼዝ የሚለው እዚህ ጋር እንዳረጋግጥለት ነው የሚጠይቀው። ፐርቼዝ ቪአይፒ እና ዊል ጊቭ ዩ 30 ዴይስ ኦፍ ቪአይፒ ቱ ይላል። ከዛ እዚህ ጋር ፐርቼዝ እለዋለሁ ማለት ነው። ፐርቼዝን ስነካለት አሳልፎልኛል ማለት ነው። እንደዚህ ምንድን ነው መግዛቴን የምታውቁት ማለት ነው። መግዛታችሁን እዚህ ጋር ፐርቼዝ የሚለው ኤክስቴንድ ብሎ ይቀመጣል ማለት ነው። ስለዚህ በዚህ መልኩ ቪአይፒ ትገዛላችሁ ማለት ነው። ስለዚህ አሁን የተገዛው ቪአይፒ ምን እንደሚመስል እንዳሳያችሁ አንዴ ወደ ኋላ ትሄዱና ቅድም አይታችሁት ከነበረ ፕሮፋይሌ ኖርማል ነበረ። አሁን ግን እንደምታዩት እዚህ ጋር ማስጌጫ ነገር አድርጎለታል ዙሪያው ላይ። ስለዚህ ቪአይፒው በዚህ መልኩ ተገዝቷል ማለት ነው። ሌላ እዚህ ጋር እንግዲህ መርሳት የሌለባችሁ ሁሌ ቪአይፒውን ዛሬ ነው የገዛሁት። ለምሳሌ ልክ ነገ በዚህ ሰዓት ገብቼ ወይም ደግሞ ቀኑ ሲቀየር ገብቼ የሚመልስልኝን ኮይን ሪሲቭ ማድረግ አለብኝ ማለት ነው። እዚህ ጋር እንደምታዩት 3,500 ኮይን ይላል። ጎት የሚለውን ትበራለች፣ ደመቅ ብላ ትበራለች። እሷን እቀበላለሁ ማለት ነው በየቀኑ። ምክንያቱም እንደ ኪራይ ነው የሚሆነው ማለት ነው። የገዛችሁበት ኮይን ሙሉ ለሙሉ ሄዶ አይቀርም፣ ተመልሶ ይመልስላችኋል ማለት ነው። ከተጠቀማችሁ በኋላ እንደ ብድር ነው ኮይኑን የሚወስደው ማለት ነው። የሆነ አገልግሎት ይሰጣችኋል፣ የቪአይፒውን ጥቅም ይሰጣችኋል። ከዛ ያበደራችሁትን ኮይን መልሶ ይሰጣችኋል ማለት ነው። እንደዛ ነው የሚሆነው። ስለዚህ ኮይናችሁን መታችሁ ከዚህ መውሰዳችሁን እንዳትረሱ። ከዛ ታች ላይ ወረድ ስትሉ የኮይን እና የፖይንት ቦታ አለ። የፖይንት ቦታ አለ። ስለዚህ ኮይኑን ገብቼ ላሳያችሁ በቅድሚያ። እዚህ ውስጥ ስትገቡ እንግዲህ ያላችሁን ኮይን ነው የሚያሳያችሁ። እዚህ ጋር ምን ያክል ኮይን እንዳለ ያሳያል። ዲቴይል የሚለው ደግሞ የተለያዩ ኮይኖችን የገዛችሁትን ወይም ያገኛችሁትን ኮይኖች ያሳያችኋል። ለምሳሌ እዚህ ጋር አሁን ቪአይፒ ቅድም ስለገዛን ፐርቼዝ ብሎ ቀንሶታል። ፐርቼዝ ቪአይፒ ብሎ ቀንሶታል። እዚህ ጋር ጊፍት የላኩት ነበረ፣ እሱን ቀንሷል። እንደዚህ የተለያዩ ዝርዝሮችን እዚህ ጋር ያሳያቸዋል ማለት ነው። ስለዚህ አንድ ወደ ኋላ እንመለስና እዚህ ጋር የኮይን መግዣ ቦታዎች ናቸው። ይሄ ኮይን የሚገዙበት አንድ አዲስ ሆስት ኮይን ሲገዛ የሚያገኛቸውን ጥቅማ ጥቅሞች ነው የሚያሳየው እዚህ ጋር። ከዛ ወደ ታች ስትወርዱ የተለያዩ ኮይን ሴለሮች አሉ። እነሱ ጋር ገብታችሁ መግዛት ትችላላችሁ። ኮይን በብር መግዛት ትችላላችሁ። የተለያየ የብር ዋጋ አላቸው። ከዛ እንደገና እዚህ ጋር ባክ እንበልና ወደ ፖይንት እንገባለን። ፖይንት ውስጥ ስንገባ እንግዲህ ይሄኛው ቀጥታ ዶላራችሁ ነው። 644,000 ፖይንት አለኝ እዚህ ጋር ማለት ነው።
ወይም ደግሞ ወደ 6.4 ዶላር አካባቢ ማለት ነው። ስለዚህ እሱን ማውጣትም እችላለሁ፣ ኤክስቼንጅ ወደ ኮይን መቀየር እችላለሁ፣ ወይም ደግሞ ወደ ሌላ ሰው ትራንስፈር ማድረግ እችላለሁ። እነዚህ ሶስቱ አማራጮች እሱ ነው የሚያሳዩት። ስለዚህ እኔ ለማውጣት የመረጥኩት የመዘገብኩት በሲቢኢ ነው። ስለዚህ በሲቢኢ ፖይንቱ ሲሞላልኝ እዚህ ጋር 1 ሚሊዮን ሲሞላ ነው ማውጣት የሚቻለው ነው የሚለው። ማውጣት እችላለሁ። የዕለቱ ምንዛሬ እዚህ ጋር እንደምታዩት $1 በ1750 ነው የሚያወጣላችሁ። ስለዚህ በዚህ መልኩ ዊዝድሮ ማድረግ ትችላላችሁ። እዚህ ጋር ዊዝድሮ ለማድረግ ምንድን ነው የምታደርጉት? እዚህ ጋር ኢንተር አማውንት የሚለው ጋር አንድ ትሉና ጽፉለታላችሁ። ከዛ ይሄ ዊዝድሮ የሚለው እንደምታዩት ደመቅ ብሎ ይመጣል። ከዛ ዊዝድሮ ስትሉት ይህ ፖይንት ስላልሞላ አሁን አያወጣላችሁም፣ ግን ዊዝድሮ ስትሉት ቀጥታ ወደ ማውጣቱ ፕሮሰስ ይሄዳል ማለት ነው። ፓስወርድ እንድታስገቡ ይጠይቃል። ከዛ ዊዝድሮ ያደርግላችኋል። በቀጣይ ደግሞ ሁለተኛው ኤክስቼንጅ የሚለው ቦታ ነው። እዚህ ጋር እሱ ውስጥ ስገባ ምንድን ነው ያላችሁን ፖይንት ወደ ኮይን የምትቀይሩበት ቦታ ነው። ፖይንታችሁን ወደ ኮይን የምትቀይሩበት ነው። እዚህ ጋር እንደምታዩት 100,000 ፖይንት 90,000 ኮይን ነው ይላል። ስለዚህ እዚህ ጋር ታስገቡና እዚህ ጋር ለምሳሌ አንድ ትሉና ከ1 ሚሊዮን ነው የሚጀምረው ዊዝድሮዋሉ ማነው ኤክስቼንጁ። ስለዚህ ኤክስቼንጅ ስትሉት እዚህ ጋር በቂ ኢንሰፊሸንት ፖይንት ይላል። እዚህ ጋርም 1 ሚሊዮን ሲሆን ነው መውጣት የምትችሉት ኤክስቼንጅ ማድረግ የምትችሉት። በዚህ መልኩ ኤክስቼንጅ ማድረግ ትችላላችሁ። በጣም ቀላል ነው። ሌላው ደግሞ ትራንስፈር ነው። ትራንስፈር ማለት ከእናንተ አካውንት ወደ ሌላ ሰው አካውንት ትራንስፈር የምታደርጉበት መንገድ ነው። ስለዚህ ትራንስፈር ለማድረግ ምንድን ነው የምታደርጉት? መጀመሪያ እዚህ ጋር ዩዘር አይዲ ታስገባላችሁ። የምትልኩለትን ሰው ዩዘር አይዲ ታስገባላችሁ። ከዛ ታች ላይ ደግሞ መላክ የምትፈልጉትን የፖይንት መጠን ትልኩና ትራንስፈር ታደርጋላችሁ። እንደተለመደው እዚህ ጋር ለምሳሌ አንድ ብልለት ያውንም ፖይንቱ ስላልሞላ ነው ታች ላይ ትራንስፈር የሚለው ደመቅ ብሎ ይመጣል። ደመቅ ብሎ ሲመጣ ትራንስፈር የሚለውን ተጭናችሁ ትራንስፈር ማድረግ ይቻላል ማለት ነው። ስለዚህ የፖይንት ቦታ ይህንን ይመስላል። ከዛ ሌላ ምንድን ነው እዚህ ጋር የኮይን ጋም ፖይንት ጋም ያለች ቦታ አለች። ይሄ ከስተመር ሰፖርት ነው። ከስተመር ሰፖርት ጋር ቀጥታ መገናኘት የምትችሉበት ቦታ ነው። ስትነኩት ወደ እነሱ ጋር ይወስዳችኋል። ማንኛውም ያልገባችሁ በኤክስቼንጁ ዙሪያ ጥያቄ ካላችሁ ልክ የእሱን ስትነኩ ወደ እነሱ ኮንታክት ይወስዳችኋል። እንደዚህ አድርጎ ከዛ ቀጥታ ከእነሱ ጋር ተነጋግራችሁ ያልገባችሁ ነገር መጠየቅ ይቻላል። አሁንም አንዴ ባክ እንበልና ወደ ፕሮፋይል ቦታችን እንሄዳለን። ከዛ በኋላ እዚህ ጋር የሚታየው ምንድነው ሆስት ሴንተር የሚለው ነው። ወደ ሆስት ሴንተር እንግባ ወደ ውስጥና ያለውን ገጽታ እናያለን ማለት ነው። ስለዚህ አሁን እዚህ ከላይ ሲጀምርላችሁ እዚህ ጋር ምንድን ነው የተለያዩ ማስታወቂያዎች የሚጻፉበት ቦታ ነው። ከዛ እታች ላይ ትንሽ ወረድ ስትሉ ደግሞ ምንድን ነው የምታገኙት ኤጀንሲያችሁን ነው። የኤጀንሲያችሁን ስም እዚህ ጋር ታገኛላችሁ ማለት ነው። ኤጀንሲያችሁን ስም ታገኛላችሁ። ፒኮ ኤጀንሲ ነው የሚለው እዚህ ጋር ፒኮ ኤጀንሲ ብሎ መጥቷል። እሱን ነው የምታዩት እዚህ ጋር። ከዛ በኋላ ወደ ታች ወረድ ስትሉ ደግሞ ያገኛችሁትን የጊፍት ኢንካም ነው የሚያሳየው። ያገኛችሁትን የጊፍት ኢንካም እዚህ ጋር ባለፉት 7 ቀናት ውስጥ 24,000 ፖይንት አግኝታችኋል ነው የሚለው። እዚህ ጋር ደግሞ የአሁን የምትሰሩትን አወርሊ ታስክ በየቀኑ የሚሰጣችሁን ታስክ ነው የሚያሳየው። ከዛ ታች ላይ ወረድ ስትሉ እዚህ ጋር ስቲል ኒድ የሚባል ነገር አለ። ስቲል ኒድ ማለት ምንድን ነው? አሁን እንግዲህ በየቀኑ የማገኘውን አሁን በዚህ አካውንቴ 6,000 ፐር አወር ነው። 6,000 ፖይንት ፐር አወር ነው። ስለዚህ ስቲል ኒድ ማለት የሆነ ያክል የኮይን ኤክስቼንጅ ሳደርግ በየቀኑ የማገኘው የፖይንት መጠን ይጨምራል ማለት ነው። ስለዚህ እሱ ምንድነው የሚያሳየኝ እዚህ ጋር ለምሳሌ አሁን ይህንን ሰሞን የተወሰነ ኤክስቼንጅ ስለነበረኝ ኮይን የሚያስፈልገኝ ኮይን ስቲል ኒዴ ወይም ደግሞ በየሰዓቱ የማገኘው ፖይንት ወደ 12,000 ፐር አወር እንዲሆንልኝ 500,000 ኤክስቼንጅ ይፈልጋል ነው የሚለው። ስለዚህ ኤክስቼንጅ ባደረጋችሁ ቁጥር እየጨመረላችሁ ይሄዳል ማለት ነው።
በየቀኑ የምታገኙት የፖይንት መጠን ዴሊ የምትሰሩት የፖይንት መጠን ማለት ነው። ስለዚህ ብዙ ኮይን በተቀያየራችሁ ቁጥር የምታገኙት የፖይንት መጠን በየቀኑ የምትሰሩት የፖይንት መጠን እየጨመረ ይሄዳል በዛው መልኩ ማለት ነው። ከዛ ሌላ ደግሞ ወደ ታች ወረድ ስንል ፖይንት ኢንካም ብሎ በዝርዝር የሚያሳየን ታች ላይ ያለው ቦታ ነው። እዚህ ጋር ያለው ቦታ ማለት ነው። እዚህ ጋር እንደምታዩት እያንዳንዷን የገቢ ሁኔታችሁን ያሳያል ማለት ነው። ቶታል ኢንካም የሚለው ይሄ በድምሩ ያገኛችሁት ቶታል ኢንካም ነው በዛሬው ቀን ባለው ማለት ነው። ቤዚክ ሳለሪ 6000 አግኝተሃል ነው የሚለኝ እዚህ ጋር። ከጊፍት 7500 አግኝተሃል ነው የሚለኝ። ከአዘር የሚለኝ ደግሞ እዚህ ጋር አዘር የሚለው ላይ በተለያየ መልኩ ያገኛችሁት ነው የሚሆነው ማለት ነው። ያ ማለት ምንድነው? ላኪ ሲላክላችሁ ላኪ ቁጭ ብላችሁ ሲሰጣችሁ ከዛ የምታገኙት ነው በዋናነት ማለት ነው። ስለዚህ እዚህ ጋር ታስክ የሰራችሁትን ፖይንት ሪሲቭ ያደረጋችሁትን ያሳያል። እዚህ ጋር ደግሞ ከኢንቪቴሽን የምታገኙትን ያሳያል ማለት ነው። እዚህ ጋር የሚያሳየው ይቅርታ ቅድም ቤዚክ ሳላሪያችሁን ነው። ከታስክ ያገኛችሁትን ደግሞ እዚህ ጋር ያሳያል። ከኢንቪቴሽን ያገኛችሁትን ቀጥሎ ያለው ቦታ ላይ ያሳያል። ከዛ ታች ላይ ደግሞ ስትወርዱ ታችኛው ቦታ ላይ ያለው ዲቴል ምንድነው የሚያሳያችሁ? በአጠቃላይ ዛሬ ታስክ ስትሰሩ የተቀመጣችሁበትን ሰዓት ነው። ለ291 ደቂቃ እኔ ስለተቀመጥኩኝ ያን ያክል አሳይቶኛል። በጊፍት ያገኘሁትን ፖይንት በዴሊ ታስክ ያገኘሁትን ፖይንት ደግሞ እዚህ ጋር ያሳየኛል ማለት ነው። ከዛ ወደ ታች ደግሞ ስትወርዱ ምንድነው የሚያሳያችሁ? ሁለት አማራጮች አሉ። አንደኛው ኤጀንሲ ሩም የሚለው ነው። ሌላው ማይ ሩም የሚለው ነው። ኤጀንሲ ሩም የሚለውን ስትነኩት ወደ ኤጀንታችሁ ሩም ያስገባችኋል ማለት ነው። ማይ ሩም ወደ ራሳችሁ ኤጀንት ከሆናችሁ እንግዲህ የኤጀንት አካውንት ነው እንዳልኳችሁ ወደ ራሳችሁ አካውንት ይወስዳችኋል። በሁለቱም ኬዝ ይሄኛው ወደ ራሳችሁ አካውንት ነው የሚወስዳችሁ። ሆስት ከሆናችሁ ግን ኤጀንሲ ሩም የሚለውን ስትነኩ ወደ ኤጀንታችሁ ሩም ነው የሚወስዳችሁ። ማይ ሩም የሚለው ስትነኩ ወደ ራሳችሁ ሩም ነው የሚወስዳችሁ። ስለዚህ እኔ ማይ ሩም የሚለው ጋር ልንካና ልሂድና ላሳያችሁ። ስለዚህ አሁን ማይ ሩም የሚለውን ስነካው ወደ ራሴ ሩም ያመጣኛል ማለት ነው። በዚህ መልኩ የሆስት ቦታን መጠቀም ትችላላችሁ ማለት ነው። ስለዚህ አንዴ ባክ ስለው ወደዚህ ይመጣል ወደ ሆስት ሩም። እንደገና ልመለስና ወደ ኤጀንሲ ሩም ወስጄ ደግሞ ላሳያችሁ የኤጀንሲ ሩም ምን እንደሚመስል በዝርዝር ማሳያችሁ ይሆናል ማለት ነው። ስለዚህ ኤጀንሲ የሚለውን ውስጥ ገብቼ ልክፈተውና እንደዚህ ይመጣል ማለት ነው። ስለዚህ አሁን እንግዲህ የኤጀንሲ ሩም ላይ ስትገቡ እዚህ ጋር ምንድነው የሚያሳየው? እዚህ ጋር የኤጀንሲያችሁን ስም ያሳያል። ከላይ ደግሞ የኖቲፊኬሽን ምልክት አለ። እዚህ ጋር ኖቲፊኬሽን ምልክት አለ። እሱ ጋር ገብተን ስናየው የተለያዩ የተላላክናቸውን ሜሴጆች ነው የሚያሳየው። ከሰዎች ጋር ሆስት የተደረገውን ደግሞ እናንተም ደግሞ ኢንቫይት የላካችሁለትን ሰው አክሴፕት ያደረገውን ወይም ደግሞ ያልደረሰውን እየጠበቀ ያለውን ኢንቪቴሽናችሁን ያሳያችኋል በዚህ መልኩ ማለት ነው። ከዛ በኋላ እንግዲህ እዚህ ጋር ስትመጡ ዋናው ትልቁ ቦታ ያለው ይሄ ነው። እዚህ ጋር የኤጀንሲ ኮሚሽናችሁን የምታዩበት ቦታ ነው። የኤጀንሲ ኮሚሽናችሁን ታያላችሁ እዚህ ጋር። ያ ማለት ምንድነው? የመጀመሪያው 8% ኮሚሽን ነው። ልክ ስራው እንደጀመራችሁ 8% ኮሚሽን ተከፋይ ነው የምትሆኑት። ከዛ 12% አለ፣ 16 አለ፣ 18 አለ። ከዛ 20% ኮሚሽን የምታገኙበትን ቦታ በዚህ መልኩ ያሳያል። እና ባገኛችሁ ፖይንት መጠን ኮሚሽናችሁ እያደገ ነው የሚሄደው ማለት ነው። ስለዚህ አሁን እንግዲህ ያኔ እዚህ ጋር ታች ላይ እንደሚታየው ኮሚሽን ሬት ብሎ የሚያሳየው 8% ነው። 8% ላይ እንዳለው ነው የሚያሳየው። ስለዚህ ብዙ ፖይንት ባገኛችሁ ቁጥር ኤክስቼንጅ ባላችሁ ቁጥር ኮሚሽኑ እያደገላችሁ ይሄዳል ማለት ነው። ከዛ በኋላ ታች ላይ ስትመጡ ምንድነው የሚያሳያችሁ? ያላችሁን የሆስት መጠን ያሳያል። ሰብ ኤጀንቶቻችሁን ያሳያል።
ቻትሩሞች ውስጥ ያሉትን ሰዎች ቁጥር ያሳያል እዚህ ጋር ማለት ነው። ከዛ ታች ላይ ስትሄዱ ደግሞ እዚህ ጋር ኢንቫይት ሆስት የሚለው ሆስቶችን ኢንቫይት የምታደርጉበት ቦታ ነው። እዚህ ጋር ደግሞ ኢንቫይት ሰብ ኤጀንት የሚለው ደግሞ ሰብ ኤጀንቶችን ኢንቫይት የምታደርጉበት ቦታ ነው። ስለዚህ ኢንቫይት ሆስት የሚለው ጋር ልግባና ላሳያችሁ። ኢንቫይት ሆስት የሚለው ጋር ስትገቡ እዚህ ጋር የሆስቱን ኢንቫይት ማድረግ የምትፈልጉትን ሆስት አይዲ ታስገቡና እዚህ ጋር ቼክ ትሉታላችሁ። ከዛ በኋላ ቼክ ካላችሁት በኋላ ለምሳሌ ዝም ብዬ እኔን አይዲ ሞልቼ ላሳያችሁ። 128 ቼክ ስታደርጉት እንደዚህ ኢንቫይት ብሎ ይመጣላችኋል። ኢንቫይት ስትሉት ለሆስት የፈለጋችሁትን ሰው ኢንቫይት ያደርግላችኋል ማለት ነው። ለዛ ደግሞ ሊንኩን እዚህ ጋር ኮፒ ታደርጉና በተለያየ የሶሻል ሚዲያ ፕላትፎርም በነ ቴሌግራም፣ በዋትሳፕ በመሳሰሉት በነ ፌስቡክ እየላካችሁ አዳዲስ ሆስቶችን ኢንቫይት ማድረግ ትችላላችሁ ማለት ነው። ከዛ ሁለተኛው ደግሞ እዚህ ጋር ኢንቫይት ሰብ ኤጀንት የሚለው ሊንክ ነው። እሱ የሚሰጣችሁ ሊንክ ነው የሚሰጣችሁ። ይህን ሊንክ ኮፒ ያደርጋችሁ ትይዙና ሰብ ኤጀንት ማድረግ የምትፈልጉትን ሰው ትልኩለታላችሁ ማለት ነው። ከዛ ታች ላይ እንግዲህ የምታዩት ምንድን ነው ኤስ ፕላስ እና ሪዋርድ እና የኮሚሽን ዳታ ነው የሚለው። ያገኛችሁትን የኮሚሽን ዳታ ነው የሚያሳያችሁ ማለት ነው። የፕላትፎርም እንግዲህ ለየት የሚያደርገው ኤስ ላይ ብቻ አይቆምም፣ ወይም 20% ላይ ኮሚሽን አይቆምም። ኤስ ፕላስ የሚባል አለ። ወደ 21% ኮሚሽን የምታገኙበት ስራ ነው። ስለዚህ እስከ 21% ድረስ ኮሚሽን ልታገኙ ትችላላችሁ ጠንክራችሁ ከሰራችሁ ማለት ነው። ስለዚህ እሱ ነው ይሄንን የሚያሳየው። ከዛ ኮሚሽን ዳታ የሚለው ጋር ስትገቡ የተለያየ ያገኛችሁትን የኮሚሽን መጠን ያሳያችኋል። እዚህ ጋር ቱዴይ የሚለው የዛሬ ነው። ፕሪቪየስ 6 ዴይስ ያለፉትን 6 ቀናት፣ ይሄ ደግሞ ያለፈው 1 ወር ውስጥ ያለውን ያገኛችሁትን ኮሚሽን ነው የሚያሳያችሁ። የመጀመሪያው ላይ ስትመጡ እዚህ ጋር ከሆስት ያገኛችሁትን ኮሚሽን ነው የሚያሳያችሁ። እዚህ ጋር ደግሞ ከሳብ ኤጀንት ያገኛችሁትን ኮሚሽን ነው የሚያሳያችሁ። ስለዚህ ከጊፍት ያገኛችሁት ለምሳሌ ነው ያገኘሁት ከሆስት ነው ያገኘሁት። በስሬ ካለ ሆስት 8198 ፖይንት አግኝቻለሁ በዛሬው ዕለት። ከሳብ ኤጀንት አላገኘሁም። ሌላ ደግሞ በተጨማሪ ከሆስት 656 ፖይንት ኮሚሽን አግኝቻለሁ ማለት ነው። ስለዚህ ይህ ኮሚሽን እንግዲህ በየቀኑ የሚገባ ኮሚሽን ነው። ኤጀንቶቻችሁ ወይም ሆስቶቻችሁ በተንቀሳቀሱ ቁጥር እናንተ አስተምራችሁ፣ አስረድታችኋቸው፣ አሳውቃችኋቸው የሰሩ በሄዱ ቁጥር ብዙ ፖይንት ባገኙ ቁጥር እናንተ እዚህ ጋር በተቀመጠው የኮሚሽን ፐርሰንት መጠን ፕላትፎርሙ ይከፍላቸዋል። ፕላትፎርሙ ነው የሚከፍላችሁ። ልጆቹ በመስራታቸው ከልጆቹ የሚቆረጥ ነገር ሳይሆን ወይም ደግሞ በእናንተ ስር ካሉት ሆስቶች እና ኤጀንቶች ተቆርጦ ሳይሆን ፕላትፎርሙ ብቻ ከራሱ ነው የሚከፍላችሁ ማለት ነው የኮሚሽኑን ዋጋ። ከዛ ወደ ታች ደግሞ ወርጄ ላሳያችሁ። በአጠቃላይ እዚህ ጋር ታች ላይ የሚያሳያችሁ የሰብ ኤጀንት ዳታ ነው። ሰብ ኤጀንት ዳታ ማለት ይሄኛው ዳታ ቁጥሮች ሲኖሩት እዚህ ጋር ዳታ ያሳያል ማለት ነው። ስለዚህ አሁን እሱ ጋር ዳታ ስለሌለ ኖ ዳታ ብሎ ነው የሚያሳየው ማለት ነው። ከዛ በተጨማሪ እንግዲህ ከከስተመር ሰፖርት ጋር ከፕላትፎርሙ ከስተመር ሰፖርት ጋር ለመነጋገር ታች ላይ ኮንታክት የሚለውን ሰፖርተር አይዲ የሚለው ጋር ታች ላይ ሄዳችሁ ሰፖርት ማግኘት ከፈለጋችሁ እነሱን ኮንታክት ማድረግ የሚቻልበት ቦታ ነው። ይሄ በዋትሳፕም ከፈለጋችሁ በዋትሳፕ መግባትና ማናገር ትችላላችሁ። አለዛ ደግሞ ቀጥታ በዚህ በቴሎ አፕ ገብታችሁ ማናገር ከፈለጋችሁ በኮንታክት በሚለው ቀጥታ ውስጥ ገብታችሁ ማናገር ትችላላችሁ። ያልገባችሁ ያልተረዳችሁትን ነገር ያስረዳችኋል ማለት ነው። ስለዚህ የኤጀንት
ቦታ ወይም ደግሞ የኤጀንት ገጽ ይህንን ይመስላል እዚህ ፕላትፎርም ላይ ማለት ነው። ስለዚህ አንድ ወደ ኋላ እንሄድና ደግሞ የቀሩትን ገጾች እናያለን። ከዛ ቀጥሎ ያለው እንግዲህ የኮይን ሴለር ቦታ ነው። ይሄ ራሱን ችሎ አንድ ቪዲዮ የምሰራላችሁ ቦታ ነው። ለጊዜው ግን ምን እንደሚመስል ውስጥ ገብተን እንየው። ይህንን ነው የሚመስለው የኮይን ሴለር ቦታ። ስለዚህ ራሱን ችሎ ዝርዝሮች ስላሉት ይሄ የኮይን ሴለሩን ቦታ አንድ ቪዲዮ መሰራላችሁ ይሆናል ማለት ነው። ስለዚህ አንዴ ባክ እንልና እንደገና እንመለሳለን። ታች ላይ ደግሞ ምንድነው የምናገኘው? ታስክ የሚል አለ። ታስክ የሚለው እንግዲህ መጀመሪያ የጀማሪ ኤጀንቶች ፕላትፎርሙ እንዴት ከፍታችሁ መጠቀም እንዳለባችሁ የሰራሁት ቪዲዮ ላይ ይሄ የታስክ ቦታ በዝርዝር ተቀምጧል። ስለዚህ እነዚህን ነገሮች ከዛኛው ቪዲዮ ላይ ተመልሳችሁ በደንብ በዝርዝር የተሰራውን መመልከት ትችላላችሁ ማለት ነው። ከታስኩ ጎን ያለው እንግዲህ ኢንቫይት ማድረጊያ ቦታ ነው። ይሄ ነው እንግዲህ በጣም ትልቁ ቦታ፣ ሰዎችን ኢንቫይት የምታደርጉበት ቦታ ይሄ ነው። ሰዎችን ኢንቫይት ባደረጋችሁ ቁጥር የሚገባላችሁ ኮሚሽን አለ ማለት ነው። ይሄኛው በኪውአር ኮድ ኢንቫይት ማድረግ ከፈለጋችሁ ይህንን ኪውአር ኮድ እዚህ ጋር ዳውንሎድ አድርጋችሁ መላክ ትችላላችሁ ኢንቫይት ለምታደርጉት ሰው። አለዛ ደግሞ ኢንቫይት ነው የሚለውን ትነኩና ትልኩላችኋላችሁ። ከዛ ለምሳሌ ኢንቫይት ነው የሚለውን ስነካ እዚህ የተለያዩ የሶሻል ሚዲያ ፕላትፎርሞች ይከፈቱና ኢንቫይት ማድረግ የምትፈልጉት ሰው መርጣችሁ ባለው የሶሻል ሚዲያ ፕላትፎርም እንደነ ፌስቡክ፣ ዋትሳፕ፣ ቴሌግራም በመሳሰሉት ልካችሁ ኢንቫይት ማድረግ ትችላላችሁ ማለት ነው። ከዛ በኋላ ኢንቫይት ያደረጋችኋቸው ሰዎች በደንብ አክቲቭ ሆነው መስራት ሲጀምሩ እዚህ ጋር ሪዋርዶች አሉ ማለት ነው። ሪዋርዳችሁ በፖይንት መልክ ይመጣል። ከዛ በኋላ እዚህ ጋር ወረድ ትሉና ክሌም የሚለውን ክሌም ታደርጋላችሁ ወይም ደግሞ ትቀበላላችሁ ማለት ነው። ስለዚህ ኢንቪቴሽን ቦታ ይሄንን ነው የሚመስለው። ዝርዝሩ ይሄ ነው። ኢንቫይት ያደረጋችኋቸው ሰዎች ዝርዝራቸው እዚህ ጋር ይመጣል። በቀን ኢንቫይት ባደረጋችሁት ቀን መሰረት ዝርዝራቸው ይመጣል ማለት ነው። እንዲህ ቀኑን እየቀየራችሁ ማየት ትችላላችሁ። ቀኑን ለምሳሌ እዚህ ጋር ብነካው በ27 ኢንቫይት ያደረኩት በ25 እዚህ ጋር ይህንን ሰው እዚህ ጋር ኢንቫይት ያደረኩት አለ። ስለዚህ ዝርዝራቸውን በዚህ መልኩ ያሳያቸዋል ማለት ነው። ስለዚህ የኢንቪቴሽን ቦታ ይህንን ይመስላል ማለት ነው። ስለዚህ አንድ ወደ ኋላ ስንመለስ ወደ ፕሮፋይላችን ቦታ ይሄዳል። ከዛ ቀጥሎ ያለው የስቶር ቦታ ነው። ስቶር ቦታ ደግሞ ምንድን ነው? የተለያዩ እዚህ ፕላትፎርም ላይ ያሉ የሚገዙ ነገሮች ናቸው ያሉት። ስለዚህ ወደ ውስጥ ገብተን እንየው። እንደ ሱፐር ማርኬት ማለት ነው የዚህ ፕላትፎርም ሱፐር ማርኬት ማለት ነው። እዚህ ጋር እንደምታዩት ወደ ውስጥ ስንገባ ምንድን ነው ያለው? ከላይ እንደምታዩት የተለያዩ ዝርዝሮች አሉ። ሆት የሚለው የተገዙ ያሉ መኪናዎች፣ ቲሞች፣ የባክግራውንድ መቀየሪያዎች ምናምን ናቸው። በቶሎ ቶሎ እየተገዙ ያሉትን ነው የሚያሳያችሁ። ከዛ በመቀጠል ፍሬም የሚል አለ። ከዛ ኢንትሪ ማለት ካር መኪናዎች ናቸው። ስፔሻል አይዲያችሁን የሚያሳምር ነው። ቲም ደግሞ ሩማችሁን ስትከፍቱ የሚቀያየርላችሁ ቦታ ነው። ይህ እንግዲህ ፕሮፋይላችሁን ወይም ደግሞ የእናንተ ሩም ማሳመሪያ ቦታ ነው። ስለዚህ ፍሬሙ ይሄንን ይመስላል። የተለያየ የኮይን ዋጋ ያላቸው አሉ። እነሱን መግዛት ትችላላችሁ። ኢንትሪ ደግሞ መኪናዎች አሉ፣ ሳይክሎች አሉ፣ አንበሳ አለ፣ የተለያዩ ነገሮች አሉ፣ መርከቦች አሉ። እነሱን ከፈለጋችሁ ገዝታችሁ መጠቀም ትችላላችሁ ማለት ነው። ስፔሻል አይዲ የሚለው ለጊዜው ቦታው ላይ አክቲቭ አይደለም። ቲም የሚለው ደግሞ የቤታችሁን ባክግራውንድ የሚቀይርላችሁ ነው። ስለዚህ በዚህ መልኩ እዚህ ውስጥ እየገባችሁ መግዛት ትችላላችሁ ማለት ነው፣ ስቶር ውስጥ ማለት ነው። ከዛ ከስቶር ቀጥሎ ምንድን ነው ያለው? እንግዲህ ባክባክ ነው። ባክባክ ማለት ከስቶር የገዛችሁትን እቃዎች የሚቀመጥበት ቦታ ነው። ለምሳሌ አሁን እኛ ቪአይፒ ገዝተናል። ስለዚህ ቪአይፒ የተገዛ ነገር ስለሆነ እንደ ባክባክ እንደ ቦርሳ ወይም ደግሞ እንደ ጀርባ ቦርሳ እንደሚባለው ነው።
እሱን ያስቀምጥላችኋል ማለት ነው። ፍሬም ነው። በፍሬም ደረጃ ይሄ ከቪአይፒ ጋር የተያያዘ ነው። ቪአይፒ ፍሬም ስለሰጠኝ ነው እዚህ ጋር ፍሬሙን ያመጣው። ስፔሻል አይዲ ቲም ስትገዙ እዚህ ጋር ነው የምታገኟቸው ማለት ነው፣ እየቀያየራችሁ ለመጠቀም ማለት ነው። ስለዚህ በዚህ መልኩ ባክባክ ይህንን ይመስላል። ከዛ በመቀጠል ታች ላይ እንግዲህ የሚገኘው ሌቭል ነው። ሌቭል ነው የሚገኘው። ሌቭላችሁን ውስጥ ገብታችሁ ማየት ትችላላችሁ። ሌቭላችሁን ውስጥ ገብታችሁ ወደ ቀጣይ ሌቭል ለማለፍ ምን ያክል ኮይን እንደሚያስፈልጋቸው የተለያዩ ነገሮችን እዚህ ጋር ታያላችሁ ማለት ነው። ይሄ ዌልዝ ሌቭል ይባላል። ዌልዝ ሌቭል እንግዲህ አሁን 5 ላይ ነኝ እኔ። ወደ 6 ለመሄድ 1048 ኮይን ይፈልጋል የሚለኝ እዚህ ጋር። ይህን ቁጥር እንደምታዩት ኒድ 1048 ኮይን ፎር አፕግሬድ ይልና ወደ 6 ለመሄድ ይህንን ያሳየኛል ማለት ነው። ይህ እንግዲህ የሚያሳየው ምንድን ነው? በተቀያየራችሁት የኮይን መጠን ሌቭላችሁ እያደገ ይመጣል ማለት ነው። ከዛ ቀጥሎ ያለው ታች እዚህ ከጎን ደግሞ የቻርም ሌቭል ነው። እዚህ ጋር ታች ላይ ማሳያችሁ ምንድን ነው? ከ1ኛ እስከ 9ኛ ሌቭል ያሉ ሰዎች ሌቭላቸው እንደዚህ ነው። ወይም ደግሞ ከለሩ የሌቭሉን የሚያሳየው ከለር ይህንን ይመስላል የሚለው። ሌሎችም እንደዛው ከ10 እስከ 19 ይህንን ነው። ከ20 እስከ 29 እያለ እስከ 99 ሌቭል ድረስ ታች ድረስ በዚህ መልኩ ያሳያል ማለት ነው። ከዛ በመቀጠል ቻርም የሚለው ውስጥ ስገባላችሁ የቻርም ሌቭል ደግሞ 4 ላይ ነኝ ያለሁት እኔ። ቻርም ሌቭል ማለት ደግሞ በምትቀበሉት የፖይንት መጠን ነው የሚያድገው ማለት ነው። በምትቀበሉት የፖይንት መጠን እያደገ ይመጣል ማለት ነው። ስለዚህ አሁን ወደ የሚቀጥለው ሌቭል 5 ለመግባት 4242,045 ፖይንት ይፈልጋል ነው የሚለኝ እዚህ ጋር 42,045 ፖይንት ይፈልጋል የሚለው። እዚህ ጋም ደግሞ ሌቭል የሚባለው በቀኝ በኩል ያለው ምንድን ነው? ከ1ኛ እስከ 5ኛ ሌቭል ያሉት ሌቭላቸው ወይም ደግሞ የቻርም ሌቭላቸው ከለር ይህንን ይመስላል የሚለው። ሌሎቹም እንደዚህ ያለ ወደታች ያሳያቸዋል ማለት ነው። እንግዲህ የሌቭል ቦታ ይህንን ይመስላል ፕሮፋይላችሁ ላይ። ከዛ በመቀጠል ያለው ሜዳል ነው። ሜዳል ወል የሚባለው ነው። ይሄኛው እንግዲህ ሜዳል ወል የሚያሳያችሁ ያላችሁበት ሌቭል ላይ የሚሰጣችሁ የሜዳል ነው ፕሮፋይሉ የሚሰጣችሁ ማለት ነው። ለቻርም ሌቭል 3 ይህን አይነት ሜዳል ነው። ለዌልዝ ሌቭል 4 ደግሞ ይህን ያህል ነው የሚያሳየው ማለት ነው። በዚህ መልኩ ይታያል ማለት ነው የሜዳል ወል። ከዛ ቀጥሎ ያለው እንግዲህ ፕላትፎርም ላይ ያልገባችሁን ጥያቄዎች ለመጠየቅ የተለያዩ ድጋፎችን ለማግኘት ሰፖርት ሴንተር የፕላትፎርሙን ሰፖርት ሴንተር የምታገኙበት ቦታ ነው ይሄኛው ሰፖርት የሚለው። ከዛ ቀጥሎ ያለው ሴቲንግ ነው። መጨረሻ ላይ ያለው ሴቲንግ ነው። ወደ ውስጥ ስንገባ የተለያዩ ሴቲንጎችን ያሳያቸዋል እዚህ ጋር። ያ ማለት ምንድን ነው? አካውንታችሁን ለማስተካከል ለምሳሌ እዚህ ጋር አካውንታችሁን ለማስተካከል አካውንት ማኔጅመንት የሚለውን ነክተን ስንገባ ወደ ውስጥ ኢሜይል መቀየር ከፈለጋችሁ፣ የአካውንታችሁን ፓስወርድ መቀየር ከፈለጋችሁ፣ ደግሞ ቴሎ አፕን ስትከፍቱት ራሱን ፓስወርድ እንዲኖረው ከፈለጋችሁ እዚህ ጋር ትቀየራላችሁ። ሊንክ አካውንት የተለያዩ የፌስቡክ፣ ኢንስታግራም የመሳሰሉ አካውንቶችን ለመቀየር እዚህ ጋር ትገባላችሁ። አካውንት ደግሞ ዲሊት ለማድረግ ይህንን ተጭናችሁ ዲሊት ማድረግ ይቻላል ማለት ነው። ከዛ ቀጥሎ ያለው የቋንቋ መቀየሪያ ቦታ ነው፣ ላንጉጅ ቦታ የሚለው። ስለዚህ ቋንቋችሁን እዚህ ጋር መታችሁ መቀየር ትችላላችሁ። አማርኛም አለ፣ እንግሊዝኛ ነው አሁን ያለው አክቲቭ የሆነውን እንደዚህ ላይ ታደርጋላችኋል። አማርኛ መቀየር ከፈለጋችሁ ትቀይሩና እዚህ ጋር ሴቭ የሚለውን ነክታችሁ ትወጣላችሁ ማለት ነው። ሌላኛው ቦታ ፕራይቬሲ የሚለው ቦታ ነው። ወደ ውስጥ ስንገባ የተለያዩ ኖቲፊኬሽኖችን ለመላክ ኦን ላድርግ ወይ ብሎ ቴሎ አፕ የሚጠይቃችሁ ቦታ ነው የመጀመሪያው። እሱን ኦን ታደርጉለታላችሁ። ካልፈለጋችሁም ደግሞ የሜሴጅ አለርት እንዲደርሳችሁ ካልፈለጋችሁ ኦፍ ማድረግ ትችላላችሁ።
ሁለተኛው ደግሞ ካሜራ አክሰስ የሚጠይቅበት ቦታ ነው። እሱም የካሜራ አንዳንድ ሜሴጆችን ለመላክ ለመቀበል ካሜራ ኦን እንድታደርጉ የሚጠይቅ ነው። እሱም ኦን ማድረጉ የተመረጠ ነው። ሶስተኛው ላይ ደግሞ ፎቶዎችና ፒክቸሮችን አፕሎድ ስታደርጉ ፕሮፋይል ስትቀይሩ የተለያየ ፎቶዎችን ለመላላክ አልበማችሁን አክሰስ ላደርግ የሚለው ቦታ ነው። እሱንም ኦን ማድረግ ጥሩ ነው የሚሆነው። ከዛ ሌላ አራተኛው ቦታ ላይ ደግሞ ያለው ማይክሮፎኖችን አክሰስ ላደርግ የሚለው ቦታ ነው። እሱም ደግሞ ምንድነው ድምጽ ገብታችሁ ከሰዎች ጋር ወንበር ላይ ፓርቲ ላይ ቁጭ ብላችሁ ለመነጋገር ለማውራት ቮይስ ሜሴጅ ለመላላክ ማይክሮፎናችሁን ኦን ማድረግ ይኖርባቸዋል። እሱም ኦን ማድረጉ ኦፕሽን እዚህ ጋር አለ ማለት ነው። ኦን ታደርጉለታላችሁ ማለት ነው። ስለዚህ የፕራይቬሲ ሴቲንግ ቦታ ይሄ ነው ማለት ነው። ከዛ ቀጥሎ ያለው ብሎክ ሊስት ነው። ብሎክ ያደረጋችሁት ሰው ካለ በዛ ሊስት ውስጥ ተቀምጦ ታገኙታላችሁ ማለት ነው። ክሊር ካች የሚለው እንግዲህ ይሄ ብራውዝ የምታደርጉትን ቦታ ወይም የምትንቀሳቀሱበትን ቦታ ሜሞሪ የሚይዝበት ቦታ ነው። አንዳንድ ጊዜ ፕላትፎርሙ ስሎ እየሆነ ወይም ቀስ እያለ የሚያስቸግራችሁ ከሆነ እዚህ ጋር መጣችሁ ክሊር ማድረግ ትችላላችሁ። ስለዚህ በደንብ ከዛ በኋላ ፈጣን ይሆናል፣ የሚያስቸግራችሁንም ነገር ያስተካክልላችኋል ማለት ነው። የአባውት የሚለው ደግሞ ስለ ፕላትፎርሙ አጠቃላይ የሚነግራችሁ ቦታ ነው። ወደ አባውቱ ስንገባ ይሄንን ይመስላል። አፕዴት ካለ አፕዴት ማድረግ ትችላላችሁ፣ ቼክ ማድረግ ትችላላችሁ። ላይቭ አግሪመንት፣ የተለያዩ አግሪመንቶች ስለ ፕላትፎርም አጠቃላይ እዚህ ውስጥ በዝርዝር ተቀምጠው ነው ያሉት። ስለዚህ እሱን ገብታችሁ ማንበብ ትችላላችሁ ማለት ነው። ከዛ ሌላ ደግሞ አካውንታችሁን ሳይን አውት ለማለት ከፈለጋችሁ ሳይን አውት የምታደርጉበት ቦታ ይሄ ነው ማለት ነው። ስለዚህ እንግዲህ በአጠቃላይ የፕሮፋይል ቦታችሁ በዚህ መልኩ አብራርቼላችኋለሁ ማለት ነው። የኤጀንሲ አካውንት ነው ይሄን ያሳየኋችሁ፣ ግን የውስጥም አንድ አይነት ነው። እንደውም በተጨማሪ የኤጀንሲውን አንድ ላይ ጠቅልዬ አሳይቻችኋለሁ ማለት ነው። ስለዚህ ቴሎ አፕ በጣም ጥሩ አፕሊኬሽን ነው። በደንብ ስሩበት። ያልገባችሁ ጥያቄ ካለ ወይም ደግሞ ቪዲዮ እንሰራላችሁ የምትፈልጉት ካለ በኮሜንት ላይ ጻፉልኝ። ከዛም በተጨማሪ ደግሞ ከኛ ጋር ለመስራት ከጎን ያስቀመጥኩላችሁ አይዲ አለ። እሱን ተመዝግባችሁ በሱ መዝግባችሁ ገብታችሁ መስራት እንችላለን። እዛም ስትመጡ በደንብ የማግዛችሁ ይሆናል። መልካም ጊዜ ይሆንላችሁ።